ጭንቅ ላይ ነች። በአንዱ ቤት ሳቅ ነግሷል፣ በሌላው ቤት ደግሞ መራራ ሐዘን። ሀገራትም እንዲሁ ናቸው። ፕላኔታችን መሬት ለአንድ ሰከንድ እንኳን እረፍት የላትም። ከዚህም የማጽማማው ጭንቅ ነው። ያለ እረፍት በምህዋሯ ላይ አንዱን ዙር ልብ ስትጨርስ ሌላውን እያለች ማለቂያ የሌለው ጉዞዋ የሰለቻት ይመስላል። ባለፈው ወር አጋማሽ ላይ በሀገራችን ኢትዮጵያ ጀምሮ ወደብን ባህርን ተሻግሮ ወደ ሩቅ ምስራቅ የደረሰው የአደጋ አሁን ደግሞ በጃፓን በመሬት መንቀጥቀጥ ወደ ሱናሚ ያመራ አስደንጋጭ ነገር ይዞ መጥቷል። ሰላም ውድ የደብሊው ቤተሰቦች፣ በጃፓን ምን ተፈጠረ? የአደጋው መጠንና እንዴትስ ተቆጣጠሩት? የሰው ልጅ የስልጣኔ ደረጃንም ጨምሮ የምናገራችሁ ይሆናል። ቪዲዮውን ላይክ በማድረግ እንዲሁም ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። 6.7 ሬክተር ስኬል የተመዘገበ በሀገር ጃፓን በሰሜን ምስራቅ የሀገሪቱ ክፍል በዕለተ አርብ ሁሉም በሰላም አሳድረን ብሎ ከእንቅልፉ ምጥኝ ባለበት በአካባቢው አቆጣጠር 11:45 ከፍተኛ ንዝረት ተሰማ። ሰዎች መቆም ተሳናቸው። ህንጻዎች እንደ ዛፍ ተወዛወዙ። እቃዎች ከተሰደሩበት እየወረዱ አንዱ ካንዱ እንዲሁም ከመሬት ይጋጩ ጀመር። መሬት ተሰነጣጠቀ። የመንገድ ዳር መብራቶች ጭፈራቸው በጣም ያስፈራ ነበር። በዚህ አላቆመም። በመቀጠል ትንሽ ቀነስ ያደረገ ከ4.3 እስከ 5.7 የተመዘገበ የመሬት መንቀጥቀጥ አደጋም በተለያዩ የሀገሪቱ ክፍል ተከሰተ። ይህንን ተከትሎ በሀገሪቱ የምስራቁ ክፍል ያለው የባህር ዳርቻ በውሃ የተረፈረፈ ሲሌቭሎች ከፍ አሉ። የባህር ውሃ ወደ ከተሞች ይፈስ ጀመረ። ከዚህ በኋላ ነበር የሀገሪቱ ድንገተኛ አደጋ ጠቋሚ ባለስልጣን ለሁሉም በአደጋው ውስጥ ላሉ በእጅ ስልካቸው ማስጠንቀቂያ እና ሰርፊንግ፣ አሳ ማጥመድና ጀልባ ከመሳሰሉት እንቅስቃሴዎች መቆጠብን ጨምሮ ከውሃው ርቀው ከባህር ዳርቻዎችና የውሃ መንገዶችም ይራቁ፣ የአካባቢ ባለስልጣን መመሪያ ብቻ ይከተሉ። ይህም የባህር ዳርቻዎችን መዝጋት፣ ዝቅተኛ መሬት አካባቢዎችን፣ ወደቦችንና ማዕድኖችን መልቀቅ እንዲሁም ጉዳት በደረሰባቸው አካባቢ ያሉ ሁሉም ዜጋ ወደ ከፍተኛ ቦታ ይሄዱ፣ ከባህር ዳርቻዎችና ከወንዞችም ይራቁ የሚል ነበር። ዜጎች ይህንን መልእክት እንደቀላል አላዩትም። ወዲያውኑ እንደሰሙ ነበር እንቅስቃሴ የጀመሩት። ከአሁን በፊት መጥፎ ጠባሳ ያለባቸው የፓሲፊክ ሐይቅ በ20 ሜትር ከፍ ብሎ በማለት በአንድ ጊዜ ብቻ 18,000 ዜጎቿን ነጥቋታልና ጃፓኖች ወዲያውኑ እናቶች ህጻናትን አዘሉ፣ አባቶች የዕለት ጉርስን ያዙ፣ ወጣቶች ደግሞ አረጋውያንን ደገፉ። የቤት እንኳን በራቸውን አልቆለፉም። እንቅስቃሴ ለመጀመር አፍታም አላግባሙም። የመሬት መንቀጥቀጡ በዚሁ አላቆመም። በተለያዩ የሀገሪቱ ግዛቶች በተለያየ መጠን ቀጥሏል። ይልቁንም በዕለተ ሰኞ ከ1 ነጥብ ከፍ በማለት በ7.6 ሬክተር ስኬል ተከሰተ። ይሁን እንጂ በዚህ ታላቅ የተባለለት አደጋ 34 ሰዎች ብቻ ቆስለዋል። አንድ በከፍተኛ ሁኔታም ተጎድቷል። በአብዛኛው ከወደቁ ነገሮች የንብረቱ ድመት በመሬትና በህንጻዎች ላይ ቀላል ጉዳት አድርሷል። የጣሪያ መውደቅና እቃዎች ከመደርደሪያ ላይ በመውደቅና እስከ 70 ሴንቲሜትር ከፍ ያለ ሱናሚ ብቻ ተከሰተ። በዚህም እስከ 28 ኢንች የሚደርስ ማዕበል በሰሜን ምስራቅ የባህር ዳርቻ በሚገኙ በርካታ ወደቦች ታይቷል። ውድ ቤተሰቦቻችን፣ ዋናውና ልነግራችሁ ያሰብነው ነገር ከዚህ ከጃፓን ተፈጥሯዊ ክስተት ጋር የተገናኘ ነገር ግን ይህን ተፈጥሯዊ ክስተት ከፍተኛ አደጋ ማድረስ የሚችል በሌሎች ሀገራት ቢሆን ስፔሻሊ በእኛ ሀገር ቢሆን ብለን እንሰብ። ነገር ግን በጣም የሚደንቀው ከፍተኛ የመሬት መንቀጥቀጥ ገጥሟት እንኳን የከፋ ጉዳት ሳያስከትል የቀጠፈችው ጃፓን ከፓሲፊክ ሪንግ ውስጥ በመሆኗ በዚህም ከዓመት በአማካይ 1500 የመሬት መንቀጥቀጥና እሳተ ገሞራ አደጋ የምታስተናግደው ሀገሪቱ እንደ ጥሩ ልምድ ሆኗታል። ይህ አደጋ የሀገሪቱ የህይወት ክፍልን ሆኗልና ስለዚህም በረቀቀ ቴክኖሎጂዋ አደጋውን መቀነስና ልጆቿን መታደግ ችላለች። ይህም በሰፊው የሰለጠኑ ልጆችና ነገሮችን ፈጥሮላታል። በእሳት የተፈተነ ወርቅ ይሉታል። ይሄ ነው እያንዳንዱ የጃፓን ቤት ሲሰራ መሬት መንቀጥቀጥ ሰዓት
ግራቪቲ ሳይበግረው ከመሬቱ እንቅስቃሴ አንፃር እኩል የሚንቀሳቀስ እንጂ የሚፈራረስ አይደለም። አሁን ደግሞ በጣም የሚደንቀው በሶፍትዌር የታገዘ ቤት ይህ ቴክኖሎጂ አሁን ተሻሽሎ እየቀረበ ነው። የመሬት መንቀጥቀጥ አልቆ መሬት እስክትረጋጋና ራሷን እስክትሆን ድረስ ከመሬት ከፍ በማለት በአየር ላይ እስኪረጋጋ ድረስ የሚቆይ ይህ ሶፍትዌር ደግሞ አዲስ እየበለጸገ ያለ ነው። በእኛ አገር ቢሆን ብላችሁ አስቡት። ውድ ቤተሰቦቻችን እናመሰግናለን። ቪዲዮውን ላይክ፣ ሰብስክራይብ እንዲሁም አስተማሪ ከሆነ ሼር ያድርጉ።